ሰላም ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ይዤላችሁ የመጣሁት እነዚህ ልሙጥ ጥለት ያላቸው የተለያየ ከለር ያላቸው ልብሶችን ነው። አራት አርብ የሆኑ ጥለታቸው ሰፋ ያለ እነዚህ የሚያማምሩ በቢጫ ማፈኛ የተሰሩ በጣም ቆንጆ ሁለት አይነ መነኖች ናቸው። እነዚህ ልብሶች ከኛ ጋር በ8500 ብር ታገኙዋቸዋላችሁ። አልቆለት ተደራቢ መነን ተደርጎለት ቆንጆ ሆኖ ተሰርቶ አንገቱን በራሳችሁ ምርጫ በፈለጋችሁት መሰራት ይችላሉ። ይሄ እንደምታዩት በጣም መነኑ እንደምታዩት በጣም ቆንጆ ነው። ነጠላው እንደዚህ ሰፋ ያለ ቆንጆ ሆኖ የተሰራ ልብስ ነው። እቺ ደግሞ ሎሚ ከለር ነች። በጣም የምታምር ልብስ ነች። እቺ ልብስ ቆንጆ ነች። በጣም ማፈኛዋ ራሱ በጣም ነው የምታምር። ነጠላዋ እንደምታዩት ቆንጆ ነች። እቺም አራት አርብ ነች። ሁለት አይነ መነን ነች። በጣም የሚያማምሩ ልሙጥ ቢሆንም በጣም ነው የሚያማምሩ። ሲሰሩ ደግሞ በጣም ያምራሉ። እቺ ልብስ ራሱ በጣም ከለሯ በጣም ነው ዩኒክ ነች። ታምራለች። እቺ ልብስም ከኛ ጋር በ8500 ብር ታገኙታላችሁ። ይሄ ልብስ ደግሞ ፒንክ ነው። ከመሃሉ ላይ ዲዛይን ተደርጎ የተሰራ በጣም የሚያምር ደረጃ ነገር ነው። ሁለት አይነ መነን ነው። አራት አርብ ልብስ ፊት ለፊቱ ወራጅ ጥልፍ ሆኖ ነው የሚሰራው። በጣም ቆንጆ ልብስ ነው። ይሄ ልብስም እንደምታዩት መነኑ ጽድት ያለ ነው። ሁለት አይነ ነው። ቆንጆ ልብስ ነው። ይሄ ልብስም ከኛ ጋር በ9000 ብር ታገኙታላችሁ። ቆንጆ ሆኖ ተሰርቶ በተደራቢ መነን ተደርጎለት ማለት ነው። ቆንጆ በፈለጋችሁት ዲዛይን ተሰርቶ ማለት ነው። ምርጫ በእናንተ ነው። ለዚህ ቆንጆ ናት። ይሄም ቆንጆ ልብስ ነው። እንደምታዩት ያምራል። በጣም ነው የሚያምር። ይሄ ልብስ በግሩፕ ቢሰራ በጣም የሚያምር ልብስ ነው። ቆንጆ ነው። የምትፈልጉት ማሰራት ትችላላችሁ። አራት ማዕዘንም ቪም ያው በራሳችሁ ምርጫ በመታፈልጉት መሰራት ይችላል። ይሄ ልብስ ደግሞ በጣም ነው የሚያምር። ከለሩ ዩኒክ ነው። በጣም ደስ ይላል። ይሄ ልብስም በጣም ሰፋ ያለ ነው። 40 ሴንቲ ናቸው ስፋታቸው። የጥለታቸው ስፋት 40 ሴንቲ ነው። እናንተ ከፈለጋችሁ ሴንቲው መስፋት ይችላል። ችግር የለውም። 60 ድረስ መሆን ይችላል። በፈለጋችሁት መሰራት ይችላል። መሸመን ስለሚችል ችግር የለውም። በጣም ቆንጆ ሆኖ ተሰርቶ ይሄም በጣም ነው የሚያምር። ይሄም አራት አርብ ልብስ ነው። ይሄም ከኛ ጋር በ8500 ብር ነው። ይሄም እንደምታዩት ብርቱካን ከለር ነው። እንደምታዩት አራት አርብ ልብስ ነው። ይሄም ቆንጆ ነው ከለሩ። እንደዚህ ሰፋ ብሎ ሁሉም ነው። ማፈኛ የለውም። ማፈኛ በሌለው ራሱ ሰራለን። በፈለጋችሁ በምርጫችሁ እናንተ በምርጫችሁ በዛኛው ካላችሁ በዛኛው እንደዚህ ልሙጥ ካላችሁ በልሙጥ መሰራት ይችላሉ። ይሄም እኛ ጋር 8500 ብር ነው አልቆለት ቆንጆ ሆኖ ተሰርቶ ማለት ነው። በጣም የሚያምር ልብስ ነው። ይሄ ደግሞ ወይን ጠጅ ከለር ነው። ይሄ ማፈኛው ሰፋ ብሎ የተሰራ ነው። ይሄም ሁለት አይነ መነን ነው። ሰፋ ያለ ጥለቱ በጣም የሚያምር ይሄ ከለር እኔ በጣም ምርጫዬ ነው። ወይን ጠጅ ከለር በጣም ነው የምወደው። በጣም ነው የሚያምር። ይሄ ልብስም ቢሰራ በጣም ያምራል። ቆንጆ ልብስ ነው። ይሄ ልብስም ሁለት አይነ መነን ነው። አራት አርብ ልብስ በጣም ነው የሚያምር። ቆንጆ ነው። ይሄ ልብስም ከኛ ጋር 8500 ብር ታገኙታላችሁ። ቆንጆ ነው ተሰርቶ አልቆለት ማለት ነው። ይሄ ደግሞ አረንጓዴ ከለር ነው። ይሄም ማፈኛለው ቢጫ ማፈኛለው በጣም ነው የሚያምር። ይሄም ሁለት አርብ ልብስ ነው። አራት አርብ ልብስን ይቅርታ ሁለት አይነ መነን በጣም ቆንጆ ጥለቱ ሰፋ ያለ ጥለቱም ያው በእናንተ ምርጫ ነው። ሴንቲ መጨመር ትችላላችሁ፣ ማሳነስም ትችላላችሁ። እንደፈለጋችሁ መሰራት ይችላል። ይሄም ከኛ ጋር 8500 ብር ነው። ቆንጆ ነው ተሰርቶ አልቆለት ማለት ነው። እንደምታዩት አሁን ቀይ ነገር ክሪስማስ ስለሆነ ቀዩ ነገር ቢሰራ በጣም ነው የሚያምር። ነጠላው እንደምታዩት በጣም ቆንጆ ነው። እንደዚህ መምሮበት። እቺ ልብስ ደግሞ የፖስት ልብስ ነች። ዳናይት ለብሳት ፖስት ተደርጓል። ወራጅ አላት። እቺ ልብስ አራት አርብ ልብስ ነች። እንትኗ ራሱ በጣም ነው የሚያምር። መነኗ ጽድት ያለ ነው። በጣም ቆንጆ የምታምር ልብስ ነች። ዩኒክ ነች። ታምራለች። እቺ ልብስ ከኛ ጋር በ9000 ብር ትሰራለች አልቆለት ማለት ነው። መነኗ ራሱ በጣም ነው የምታምር። ቆንጆ ነች። ነጠላዋ እንደምታዩት ቆንጆ ሆኖ የተሰራ ልብስ ነው። በጣም ነው የሚያምረው። ይሄን ልብስ ከኛ ጋር 9000 ብር ታገኙታላችሁ። ቆለት ተደራቢ መነን አድርገን ነው የምንሰራው። ቆንጆ ሆኖ አልቆ ማለት ነው። እንደምታጥለታ በጣም ነው የምታምር። እቺ ልብስ ቀይ ከለርም አላት፣ በቀይም አለው። ይሄ ሆኖ ዲዛይኑ ቀይ ማለት ነው። ይሄ ደግሞ ሰካራም ይባላል ጥለቱ። በጣም ቆንጆ የሚያምር እንደዚህ ሻይን ያደርጋል። ጥለቱ ሻይን ያደርጋል። እንደዚህ አራት አርብ ልብስ ነው። ይሄ ሁለት አይነ መነን ቆንጆ ነው የተሰራ ልብስ ነው። ይሄ ልሙጥ ነው። ዩኒክ ነው፣ ያልተለመደ ነው። ይሄ ልብስም ከኛ ጋር
በ8500 ብር ታገኙታላችሁ አልቆለት ማለት ነው። እነዚህ ሁሉ ያያችኋቸውን ማለት ከወራጆቹ ውጭ በፈትል መሰራት ይችላሉ። ፈትል ከፈለጋችሁ ማለት ነው። ልሞጦቹ በፈትል መሰራት ይችላሉ። ይሄ ደግሞ ዝብርቅርቅ ያለ ከለር ነው። በጣም ነው የሚያምረው ይሄ ልብስ። ይሄም 4 አርብ ልብስ ነው። 2 አይነ መነን ቆንጆ ሆኖ መሰራት ይችላል። ነጠላዋ እንደምታዩት ሰፋ ያለች ናት። ቆንጆ ናት። እቺ ልብስም በእኛ ጋር 8500 ብር ታገኟታላችሁ አልቆለት ተሰርቶ ማለት ነው። እቺ ልብስም ደግሞ በጣም ደመቅ ያለች ቅድም ያሳያችሁ ፈዛዝ ነች። እቺ ደመቅ ያለች ነች። በጣም ነው የምታምሮችም ጥለቷ በጣም 4 አርብ ልብስ ነች። እቺ 2 አይነ መነን በጣም ቆንጆ ነጠላዋ እንደዚህ ሰፋ ያለ በጣም ቆንጆ ሆኖ ተሰርቶ አልቆለት። እቺም 8500 ብር ነች። በምታምር ሁኔታ ተሰርቶ አልቆለት ማለት ነው። ይሄም አሁን ቀደም ሰካራሙ ያልኳችሁ ነው። በጣም ነው የሚያምር። ይሄ ከለርም ዩኒክ ነው። ይሄም 4 አርብ ልብስ ነው። 2 አይነ መነን መነኑ እንደምታዩት ጽድት ያለ መነን ነው። በጣም ነው የሚያማምሩት። ቢሰሩ ደግሞ በጣም ነው የሚያምረው። ይሄውን ኦ ቢሰራ በጣም የሚያምር ልብስ ነው። ክብ ተደርጎ ጃጓጉል ተደርጎ ቢሰራ በጣም ያምራል። ይሄ ልብስም ከኛ ጋር 8500 ብር ነው አልቆለት ማለት ነው። ምርጫው በእናንተ ነው። ስፌቱ ማለት ነው። እቺ ያልተለመደች ከለር ነው። ዝም ያለች ናት። በጣም የሚያምር ድምቅ ያለ ነገር ማትፈልጉ ሰዎች እቺ ልብስ ብትሰራ በጣም ታምራለች። ማፈኛ አላት። እቺ ሻይን የሚያደርግ ማፈኛ አለ። በጣም ነው የሚያምር። ይሄ ልብስም ከኛ ጋር 8500 ብር ነው። እቺም እንደምታዩት ሰማያዊ ነገር ነች። በጣም ነው የምታምር። 2 አይነ መነን ነው። መነኑ እንደምታዩት ጽድት ያለ ነው። ይሄን ልብስም አልቆለት 8500 ብር ነው። በጣም በአሪፍ ዋጋ ነው። ዋጋችን አሪፍ ነው። ከስር ተደራቢ መነን አድርገን ነው የምንሰራው። ቆንጆ ሆኖ ተሰርቶ አልቆለት 8500 ብር። ስለምትከታተሉ እናመሰግናለን። ሰላም ነው ባይ